የአርሲ ዞን በኢትዮጵያ ታሪክ ውስጥ ለምነቱ ውብ አረንጓዴ ተፈጥሮ እና የሕዝቡ አብሮ መኖር በምሳሌነት የሚጠቀስበት ማራኪ እና ጸጥታ የሰፈነበት አካባቢ በመሆን ይታወቃል። ይህ ለዘመናት በሰላም ሲታረስ፣ እህል ሲመረትበት እና ትውልድ ሲቀጠልበት የነበረ ምድር ከቅርብ ጊዜ ወዲህ ግን የከባድ ሐዘን፣ የለቅሶ እና የፍርሃት ቀጠና ሆኗል። በተለይም ባለፉት 3 ቀናት ውስጥ በአርሲ ዞን በተለያዩ አካባቢዎች የተፈጸሙት ተከታታይ ጥቃቶች የሰውን ልጅ ስነ ልቦና የሚፈትኑ እና እጅግ አሳዛኝ ክስተቶች ሆነው ቀጥለዋል። ንጹሐን ዜጎች በገዛ ቤታቸው በምድራቸውና ከቤተሰቦቻቸው ጋር ባሉበት በግፍ እየተገደሉ ነው። ይህ ቪዲዮ በዚህ አሳዛኝ ሁኔታ ላይ ትኩረት ያደርጋል። የሕዝቡን እንባና የሰቆቃ ድምፅ ለዓለም ለማሰማት ይሞክራል። ፀሐይ ስትጠልቅ የአርሲ ሕዝብ ወደ ቤቱ የሚገባው ከየዕለት የድካም ሥራው በሰላም ለማረፍ ሳይሆን ሞት በየትኛው በር ይመጣብኛል በሚል ከባድ ጭንቀትና ፍርሃት ውስጥ ሆኖ ነው። ሌሊቱ የሰላምና የእረፍት ጊዜ መሆኑ ቀርቶ የሽብርና የሞት ጥላ የሚያንዣብበት አስፈሪ ወቅት ሆኗል። ባለፉት ጥቂት ቀናት ውስጥ የታጠቁ ኃይሎች በነዋሪዎች ላይ በከፈቱት ድንገተኛና አሰቃቂ ጥቃት በርካታ ንጹሐን ሕይወታቸውን አጥተዋል። እነዚህ ጥቃቶች ማንም ያለዩ ናቸው። ሕፃናት፣ አረጋውያን እንዲሁም ነፍሰ ጡር እናቶች የዚህ ግፍ እና ጭካኔ ሰለባ ሆነዋል። እናቶች ልጆቻቸውን አቅፈው ሲያለቅሱ፣ አባቶች ቤተሰባቸውን መታደግ አቅቷቸው ሲገደሉ ማየት የዘወትር አሳዛኝ ዜና እየሆነ መጥቷል። ከዚህም በላይ ይህ ጥቃት የተወሰነ የህብረተሰብ ክፍልን ኢላማ ያደረገ መሆኑ ሁኔታውን ይበልጥ አሳሳቢ ያደርገዋል። በበርካታ አካባቢዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ያነጣጠረ ጥቃት መፈጸሙንና በርካቶች ስለ እምነታቸው ሲሉ ሰማዕትነት መቀበላቸውን የተለያዩ የሰብአዊ መብት ተሟጋቾች፣ የአካባቢው ነዋሪዎች እና የሃይማኖት አባቶች በከፍተኛ ሐዘን ገልጸዋል። መንፈሳዊ አባቶች እና የሃይማኖት ተቋማት ይህንን የዘር እና የሃይማኖት ማጥፋት ወንጀል በማውገዝ ለዓለም አቀፉ ማህበረሰብ እና ለመንግስት አስቸኳይ የድረሱልን ጥሪ እያቀረቡ ይገኛሉ። ቤተክርስቲያናት ሲቃጠሉ፣ ምዕመናን ሲገደሉ እና የሃይማኖት አባቶች ኢላማ ሲደረጉ ማየት በኢትዮጵያ የረጅም ጊዜ አብሮ የመኖር ታሪክ ላይ ትልቅ ቁር ነጥብ ጥሎ አልፏል። ይህንን ጥቃት የሚፈጽሙት ማንነታቸው ያልታወቁ እና በስፋት ሸኔ በመባል የሚታወቁት የኦሮሞ ነጻነት ሰራዊት ታጣቂዎች እንደሆኑ የአካባቢው ነዋሪዎች፣ የጄን እማኞች እና የመንግስት አካላት በተደጋጋሚ ይገልጻሉ። በኦሮሚያ ክልል ውስጥ ላለፉት ጥቂት ዓመታት በስፋት እየተካሄደ ያለው ይህ ትጥቅ ግጭት ንጹሐንን የፖለቲካ እና የጥላቻ ማላገጫ አድርጓቸዋል። ታጣቂ ቡድኖች ንጹሐንን መግደላቸውን አስተባብለው በመንግስት ኃይሎች ላይ ጣታቸውን ቢቀስሩም መንግስት በበኩሉ የሕዝቡን ደህንነት ለማስጠበቅ እና ታጣቂዎቹን ለመደምሰስ እርምጃ እየወሰደ መሆኑን ይገልጻል። ነገር ግን መሬት ላይ ያለው እውነታ በየቀኑ የሚወጣው የሟቾች ቁጥር እና የሕዝቡ ሰቆቃ ከዚህ የተለየ ነው። ሕዝቡ ያለ ምንም በቂ ጥበቃ ለጥቃት የተጋለጠ መሆኑን፣ ጥቃት ሲደርስም ፈጥኖ ደራሽ ኃይል እንደሌለ በምሬት ይናገራሉ። ይህ ቀጣይነት ያለው ጥቃት በአርሲ ዞን ላይ እያስከተለ ያለው ማህበራዊ እና ኢኮኖሚያዊ ቀውስ እጅግ ከፍተኛ ነው። አርሲ የኢትዮጵያ የስንዴ እና የገብስ ጎተራ፣ የዳቦ ቅርጫት በመባል የምትታወቅ የሀገሪቱ የኢኮኖሚ የጀርባ አጥንት ነበረች። አሁን ግን ገበሬው ማሳውን ትቶ ንብረቱን ጥሎ ነፍሱን እና የቤተሰቡን ሕይወት ለማዳን ወደ ሌሎች አካባቢዎች እየተሰደደ ነው። በብዙ ሺህ የሚቆጠሩ ዜጎች መኖሪያ ቀያቸውን ጥለው በመፈናቀል ለከባድ ረሃብ፣ ለእንግልት እና ለበሽታ ተጋልጠዋል። ትምህርት ቤቶች ተዘግተዋል። ሕፃናት ከትምህርት ገበታቸው ተፈናቅለዋል። የጤና ተቋማት ወድመዋል አሊያም አገልግሎት መስጠት አቁመዋል። የሕዝቡ ማኅበራዊ ሕይወት ሙሉ በሙሉ በሚባል ደረጃ ተስተጓጉሏል። ሰርግ፣ ሐዘን፣ በዓላት እና የዕለት ተዕለት መስተጋብር በፍርሃት ድባብ ተውጧል። በዚህ ሁሉ መሃል ከፍተኛ የሆነ የስነ ልቦና ስብራት እየደረሰ ያለው በሕፃናት እና በእናቶች ላይ ነው። በዓይናቸው ፊት ቤተሰቦቻቸው ሲገደሉ ያዩ፣ ቤታቸው ሲቃጠል የተመለከቱ ሕፃናት የነገ ተስፋቸው ጨልሟል። እነዚህ ሕፃናት የሚያስፈልጋቸው ትምህርት እና ፍቅር እንጂ የጥይት ድምፅ እና የሞት ሽታ አልነበረም። የተረፉትም ቢሆኑ በከፍተኛ የድንጋጤና የፍርሃት ስሜት ውስጥ ሆነው የነገን ኑሮ ይገፋሉ። የአካባቢው ማህበረሰብ በከፍተኛ የሐዘን ድባብ ውስጥ ሆኖ ፍትህንና ሰላምን በናፍቆት እየጠበቀ ይገኛል። የሚገርመው እና ይበልጥ አሳዛኙ ነገር ይህ ሁሉ ሰቆቃና የጅምላ ግድያ እየተፈጸመ ዓለም አቀፉ ማህበረሰብም ሆነ ብሔራዊ ሚዲያዎች በቂ ትኩረት አለመስጠታቸው ነው። የሞቱት ንጹሐን ዜጎች ቁጥር፣ የፈሰሰው ደም እና የጠፋው ሕይወት እንደ ቀላል ዜና ታይቶ መታለፉ የአካባቢውን ሕዝብ ይበልጥ አሳዝኖታል። ይህ የዝምታ ሴራ መቆም አለበት። በየቦታው የተበተነው የኢትዮጵያ ሕዝብ፣ ዲያስፖራው፣ የሰብአዊ መብት ተሟጋች ድርጅቶች እና ዓለም አቀፉ ማህበረሰብ ዓይኑን ወደ አርሲ ሊያዞር ይገባል። በግፍ ለተገደሉት ንጹሐን ዜጎች ድምፅ መሆን፣ ፍትህ እንዲሰፍን መጠየቅ እና አጥፊዎች ለሕግ እንዲቀርቡ ግፊት ማድረግ የሁሉም የሰው ልጅ ግዴታ ነው። በመጨረሻም በአርሲ ምድር እየፈሰሰ ያለው የንጹሐን ደም ሊቆም ይገባል።
መንግሥት የዜጎችን በሕይወት የመኖር መሠረታዊ መብት የማስጠበቅ ዋነኛ ኃላፊነቱን በአግባቡ ሊወጣ ይገባል። ንጹሐንን ኢላማ ያደረጉ ጥቃቶች በአስቸኳይ ቆመው ሕዝቡ ወደ ቀደመ ሰላሙ እና ኑሮ እንዲመለስ፣ የፈረሱ ቤቶች እንዲገነቡ እና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ሁላችንም በጋራ ልንሠራ ይገባል። ያጣናቸውን ንጹሐን ወገኖቻችንን ነፍስ ፈጣሪ በአጸደ ገነት ያኑርልን። ለቤተሰቦቻቸውና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። ይህ የጨለማ ጊዜ አልፎ የሰላም ብርሃን በአርሲ እና በመላው ኢትዮጵያ እንደሚፈነጥቅ ተስፋ እናደርጋለን።